ያው የከተማችን አዲስ አበባ ከተማ ነዋሪዎች እንዲሁም የልደታ ወረዳ 6 ነዋሪዎች በመጀመሪያ ለጌታችን ኢየሱስ ክርስቶስ የትንሣኤ በዓል ሁሉንም የክርስትና እምነት ተከታዮችን እንኳን አደረሰን እንኳን አደረሳችሁ እላለሁ። እንግዲህ ይሄንን በዓል ተከትሎ የሚመጡ ግን ደግሞ ሰላማዊ የሆነ የበዓል ማሳለፍ ሂደት ላይ የሚገጥሙት ማዘጋጃ ቤታዊ አገልግሎትን በሚመለከት ልናደርጋቸው የሚገቡ የጥንቃቄ መልእክቶች ይኖሩናል ማለት ነው። ይሄን በሚመለከት የመጀመሪያው የሚሆነው የኃይል አጠቃቀም ነው። በተለይ የኤሌክትሪክ አጠቃቀም ጥንቃቄ ያስፈልጋል ማለት ነው። ስለዚህ ጥንቃቄውን በሚመለከት አንደኛው የኃይል በመጨመርም ሊመጣ ይችላል፣ በማነስም ሊመጣ ይችላል። ጊዜው በዓል ነው። በዓል ላይ ደግሞ ብዙ የሆነ ማህበራዊ ኩነቶች የሚኖሩበት ዝግጅቶች የሚካሄዱበት ስለሆነ እነዚህ ዝግጅት ስናደርግ የምንጠቀማቸው የኃይል አጠቃቀምና የሰዓት አማራጮች ይወስናሉ ማለት ነው። ስለዚህ ኃይል አጠቃቀም ሲባል አለግባብ ለኩሰን ስቶቭን አለግባብ ለኩሰን ምጣድን አለግባብ ለኩሰን የተለያዩ ደግሞ ቤቱን ለማሳመር ወይም ለዝግጅቱ ውበት እንዲሰጥ በማለት የምናደርጋቸው አላስፈላጊ የሆነ የኤሌክትሪክ አጠቃቀም ለእሳትና ድንገተኛ አደጋ ያጋልጣል ማለት ነው። ስለሆነም ስንጠቀምም ጥንቃቄ ያስፈልጋል። ስቶቭም ምጣድም ስንለኩስ ጥንቃቄ ያስፈልጋል ማለት ነው። ስለዚህ ቤት ውስጥ ያለውን እቃ ወይም የምንጠቀማቸውን እንደ ፍሪጅ፣ እንደ ቴሌቪዥን እና እንደ ስቶቭ ምጣድ አይነቶችን ለብልሽት ከመዳረጉም ባለፈ በሰው ሕይወት ላይ ጭምር ጉዳት ሊያመጣ ይችላል ማለት ነው። ስለዚህ ምን ስንጠቀም ጥንቃቄ ያስፈልጋል የምንለው እነዚህን አደጋ ከመቀነስ አንጻር በጣም ፋይዳው ትልቅ ስለሆነ ማለት ነው። አደጋው ደግሞ ሲከሰት ከመጫጫህ አልተደረሰም ከማለት ወይም ጥሪ የተለያዩ ነገሮችን ሙከራ ከማድረግ በፊት ዋናው ተመራጭ የሚሆነው በምንጠቀምበት ወቅት ላይ የምናደርጋቸው ጥንቃቄዎች ወሳኝ ናቸው ማለት ነው። ስለዚህ በጥንቃቄ ስንጠቀም ማንኛውንም አደጋ ከወዲሁ እንቆጣጠራለን የሚለው ነገር በደንብ መያዝ ስላለበት ይሄ መደረግ እንዳለበት ነዋሪዎቻችን በጥንቃቄ እንዲረዱትና እንዲይዙት ያስፈልጋል ማለት ነው። ይሄን